ሰላም ጤና ይስጥልኝ እንደምን ከረማችሁ እንደምን ሰነበታችሁ የምላችሁ ሀና ጌታቸው ነኝ እንኳን ወደዚህ ቪዲዮ በሰላም መጣችሁ አዲስ ከሆናችሁ ለቻናሌ ወይም ለዚህ ቪዲዮ ባካችሁን እየገባችሁ ብዙ ጠቃሚ ሆኑ የስራ አፈላለግ ዘዴዎችን የትምህርት አፈላለግ ዘዴዎችን እንዲሁም ረዚሜ አጻጻፍ ላይ ብዙ ነገሮች ላይ ዲጂታል ማርኬቲንግ ላይ ራሳችንን ኢምፕሩቭ የምናደርግበት በገንዘብ ዋይዝ በትምህርት ዋይዝ በተለያዩ ነገሮች ብዙ ቪዲዮዎች አሉኝ እየገባችሁ ተጋበዙልኝ እላለሁኝ በዛውም ላይክ ሰብስክራይብ ሼር ማድረግን እንዳትረሱ እላለሁኝ እሺ ዛሬ የምንነጋገረው እንዴት አድርገን በሚኒ ኢምፖርት እና ኤክስፖርት በሚኒ መንገድ እንዴት እንደምንጀምር በተለይ ኢትዮጵያ ላላችሁ ልጆች ከኢትዮጵያ ሆናችሁ ከ$50 እስከ $100 በማይፈጅ ወደናንተ ብር ሲቀየር እንግዲህ ከ6000 ብር እስከ 13000 ብር I think በአሁኑ ሰዓት ላይ $100 ወደ 13400 something ነገር ነው ያየሁትና ያንን በማይሞላ በዛች ገንዘብ ውስጥ እንዴት አድርጋችሁ ሚኒ ኢምፖርት እንዴት እንደምትጀምሩ የሚያሳይ ቪዲዮ ነው ዛሬ ሰራውላችሁ የግድ 1000 ይሄ ምንድነው እሱ በጣም ብዙ ገንዘብ አያስፈልጋችሁም ኢምፖርት ኤክስፖርት ለመጀመር ይሄንን እንነጋገራለን እንዴት አድርጋችሁ እንደምትጀምሩት ከዚህ በፊት የሰራኋቸው ቪዲዮዎች አሉ AliExpress ላይ እንዴት ዕቃ እንደምታስመጡ እሱንም ቪዲዮ እዚህ ላይ ታግ አደርግላችኋለሁ እሱን ታዩና አካውንታችሁ እንዴት እንደምትከፍቱ እንዴት ሴትአፕ እንደምታደርጉ ያ ቪዲዮ ይረዳችኋል ከዛ በኋላ ደግሞ እንዴት ስራውን እንደምትጀምሩ በምን አይነት ዕቃዎች እንደምትጀምሩ እንዴትስ እንደምታስገቡት የመሳሰሉትን ነገሮች በኋላ ላይ ደግሞ የት መሸጥ እንደምትጀምሩ የሚያሳይ ጠቃሚ የሆነ እንዴት አድርጌ በትንሽ ብር ስራ ልጀምር ከኢትዮጵያ ለምትሉ ልጆች በተለይ ይሄ ቪዲዮ ለናንተ ለኢትዮጵያ ላላችሁ ልጆች ቢያተኩርም በዚህ መንገድ የትኛው ቦታ ላይ ያላችሁ ሰዎች በየትኛው ዓለም ላይ ያላችሁ ሰዎች ይሄንን ሜተድ እየተጠቀማችሁ በትንሽ ብር ዕቃ ያስገባችሁ መመሸጥ እንግዲህ ወደፊት ቢዝነሳችሁ ልታሳድጉ ትችላላችሁ ስለዚህ አብራችሁኝ ቆዩ ይህ ቪዲዮ ጠቃሚ መስሎ ካገኛችሁት ላይክ ሰብስክራይብ እንዲሁም ሼር ማድረግ አትርሱ ከዛ በተጨማሪ ደግሞ ጥያቄዎቻችሁን ከታች ኮሜንት ላይ ጻፉልኝ በተቻለኝ መንገድ ለእያንዳንዳችሁ ለመመለስ ሁሌ እሞክራለሁኝ መልካም ቪዲዮ ለሁላችሁ ይላችሁ ሚኒ ኢምፖርት ምን ማለት ነው ሚኒ ኢምፖርት በጣም አሁን ኢትዮጵያ ውስጥ በጣም እየተስፋፋ የመጣ የስራ ቢዝነስ ነው ብዙ ልጆች እየሰሩበትም አያለሁኝ ሚኒ ኢምፖርት ላይ በተለይ የኤሌክትሮኒክስ ዕቃዎች ላይ የፎን አክሰሰሪዎች ላይ ኮስሜቲክስ ላይ እነዚህን የመሳሰሉ ነገሮችን በሚኒ ኢምፖርት ያስገቡ በትንሹ ጀምረው ከዛ ቀስ ያሉ የሚያድጉበት የቢዝነስ መንገድ ሚኒ ኢምፖርት ይባላል ሚኒ ኢምፖርትን ላይ ለመጀመር አንደኛው ቅድም እንዳልኳችሁ የአሊባባ ወይም AliExpress እንደገና ደግሞ 1688 የሚባል ደግሞ በቻይኒኛ በቻይኒኛ መሰለኝ በቻይኒኛ ቋንቋ ያለ ዌብሳይት ሁሉ አለ እዛ ላይ የቻይና ቋንቋ ለምትናገሩ ሰዎች በዛ ሄዳችሁ በ1688 የሚል .com ብላችሁ ብትገቡ የቻይና ቋንቋ ነው በእንግሊዘኛ የለውም እዛም ላይ ኢምፖርት ኤክስፖርት አለ ማለት ነው እና እኔ የAliExpressን ሰርቼላችኋለሁ ቅድም እንዳልኳችሁ ስለዚህ እሱ ቪዲዮ ፖስት አደርግላችኋለሁ እንዴት AliExpress ላይ አካውንት ሴትአፕ እንዴት እንደምታደርጉ እንዴት እንደምትጀምሩ ማለት ነው ኦኬ እንዲሁም ደግሞ አፊሊየት መስራት ለምትፈልጉ ሰዎች AliExpress ላይ እንዴት እንደምትጀምሩ እሱንም ቪዲዮ ፖስት አደርግላችኋለሁ ስለዚህ ጥሩ የሆነ ባክግራውንድ የቪዲዮ አለው AliExpressን እንዴት እንደምትጀምሩና ዛሬ በAliExpress ላይ አሊባባን I don't think ኢትዮጵያ ውስጥ ብዙ እየተሰራበት ያለ አይመስለኝም እሱንም ወደፊት ቼክ አደርጋለሁ AliExpress ላይ ግን በደንብ እየተሰራበት ስለሆነ AliExpressን ተጠቅማችሁ ቅድም ያልኳችሁን ስሞል የሆኑ ፕሮዳክቶች እንደ ፎን አክሰሰሪ ኮስሜቲክስ የተለያዩ ነገሮችን በመጠቀም እንዴት አድርጋችሁ ሚኒ ኢምፖርት ትጀምራላችሁ ማለት ነው ዋናው ደግሞ አንደኛው
በትንሽ ገንዘብ አይደለም ከ50 እስከ $100 በኢትዮጵያ ብር እስቲ ከ6000 እስከ 10000 ብር በሚሆን በሚሆን ውስጥ እንዴት አድርገን እቃ እናመጣለን የሚለውን ብሬክዳውን እያደረግነው እንሄዳለን። ምን አይነት ፕሮዳክት ነው መያዝ ያለባችሁ ሚኒ ኢምፖርት ውስጥ ስትገቡ? ቅድም ያልኩት እንዳትረሱ፣ የፎን አክሰሰሪዎችን የሄር ፕሮዳክቶችን፣ የኤልዲ ላይቶችን፣ ባትሪ የሆኑ ነገሮችን አስወግዱ። ባትሪ ላይ ኢምፖርት ኤክስፖርት ላይ ችግር ያመጣል ወይ ሞር ኮስት ያደርጋቸዋል። ቢካዝ ለድ አሲድ ውስጥ ያለው በተለይ ከሆነ ኤክስፖርት ለማድረግ እንደነዚህ አይነት ነገሮች ሞር ስቴፖች የሚሄዱበታል፣ ሞር ደግሞ ሊያስከፍሏችሁ ይችላሉና ኤኒ ባትሪ ነክ የሆኑ ነገሮችን አስወግዱ። ብዙ አትበሉ። የሄር ፕሮዳክቶች፣ አክሰሰሪዎች ወይም ደግሞ ቅባቶች ሊሆን ይችላል። እነዚህ በትንሽ ነገር ልታገኟቸው የምትችሉት እነዚህን በትንሹ ጀምራላችሁ ማለት ነው። እነዚህን ጀምራችሁ በተለያየ መንገድ ልሸጡት ትችላላችሁ። እንደ ኦልድ ፋሽን ወይ ድሮ እንደሚደረገው ከአንድ ጓደኛችሁ ወይም እዛው ሰፈር ውስጥ በአካባቢያችሁ ላለ ሱቅ ባለ ሱቅ ውስጥ ያለ ሸምሱ ካለ ሱቅ ጎረቤታችሁ ለእንደነሱ መስጠት ትችላላችሁ የሚቀበሏችሁ ሰዎች ካሉ። ወይም ደግሞ ወደ ዲጂታል ማርኬቲንጉ ከመጣችሁ ደግሞ ቲክታክ ላይ በጣም ኢትዮጵያ ውስጥ የሚሰራው ቴሌግራም ነው። ስለ ቴሌግራም በጣም የሰራኋቸው ቪዲዮዎች አሉ። እነሱንም አሁን ፖስት አደርግላችኋለሁ እዚህ ላይ። እሱንም ሄዳችሁ ስለ ቴሌግራም እዩ፣ እንዴት ቴሌግራም ስራ እንደምትጀምሩ በቴሌግራም ግሩፓችሁን እያበዛችሁ እንዴት አድርጋችሁ ደግሞ ፕሮዳክት እዛ ቴሌግራም ላይ መሸጥ ትችላላችሁ፣ ፌስቡክ ላይ መሸጥ ትችላላችሁ፣ እዛው ኢትዮጵያ ውስጥ እጅ በእጅ ምናምን መሸጥ ትችላላችሁ። እና ዋናው ዓላማው ብዙ እቃ ሳታመጡ በትንሽ ነገር 1-2-3 እቃ አምጥታችሁ ያችን 2-3 እቃ ወዲያው ገልበጥ አድርጋችሁ ደግሞ ያተረፋችሁባት ትርፍ ላይ ደግሞ ሌላ ጨመር እያደረጋችሁ እያመጣችሁ ቀስ ያላችሁ የምታሰፉበትን መንገድ ማለት ነው። እንግዲህ ሚኒ ኤክስፖርት እንዴት እቃ ኦርደር እንደምታደርጉ ወይም ደግሞ እቃውን ደግሞ እንዴት እንደምትመርጡ ከማሳየቴ በፊት አንዳንድ ነገሮች ደግሞ ጠቀስ ላድርግላችሁ። ለምሳሌ እንዴት ነው ሺፕ የምታስደርጉት? የሺፒንግ መንገዱ 2 አይነት ሺፒንግ መንገድ አለው። አንደኛው ሺፒንግ መንገድ በኤር ነው which is በሲ ወይ በኤር ወይም በሲ በአየር ወይም በባህር ማለት ነው። በአየር የሚመጣ ከሆነ ሞር ላይክሊ የካርጎ የተለያዩ ኢትዮጵያ ውስጥ ያሉ እንደ አዲስ ካርጎ፣ ሐዋሳ ካርጎ የሚባሉ አይቻለሁኝ። በእነሱ ሊመጣላችሁ ይችላል። በተለይ ትንንሽ ፕሮዳክት ከሆነ ብዙ እቃ አሁን የምናወራው በጣም ትንሽ እቃ ስለሆነ የኤር ካርጎውን ነው መምረጥ ያለባችሁ። የሲው ከሆነ በባህር ነው የሚመጣው። በጣም ጊዜ ይፈጃል። እስከ 2 ወር ሊፈጅ ይችላል። አንዳንዴ 3 ወር ሊፈጅ ይችላል። ግን ዛሬ የምንነጋገረው ስለ ኤር ካርጎ ነው። ለምን? የምንገዛቸው ነገሮች በጣም ትንንሽ ስለሆኑ ማለት ነው። ካለንም በጀት አኳያ ስለምናየው ማለት ነው። እና ሺፒንጉን ስታደርጉ በብዛት ደግሞ በኋላ ላይ ወደ ኮምፒውተር ያዙሬ እንዴት ኦርደር እንደምትመርጡ ሳሳያችሁ አንዳንድ ሺፒንግ ፍሪ የሆኑ ደግሞ አሉና በነፃ የሚያመጡላችሁ መንገድ አለው አሊ ኤክስፕረስ ላይ። ሌላው የት ሸጥቷላችሁ? ቅድም ኦሬዲ ነግሬያችኋለሁ። በተለያየ መንገድ በተለያየ ፕላትፎርም ልሸጡ ትችላላችሁ። ምን ያህል ፕሮፊት ነው የምታስቀምጡበት? ለጀማሪ ስትሆኑ ከ50% እስከ 200% መሄድ ትችላላችሁ። 200% በጣም ሃይ ሶ አንድ እቃ 100 ብር ገዝታችሁት ከሆነ 150 አርጋችሁ 50% ልሸጡ ትችላላችሁ። ወይም ደግሞ 100 አርጋችሁ 200 አርጋችሁ እጥፍ 100% አርጋችሁ ትሸጡታላችሁ። ወይም ደግሞ 200 ሲሆን ደግሞ 100 ብር የገዛችሁትን 300 ትሸጡታላችሁ ማለት ነው። ያ እጥፍ እያደረገ ይመጣል ማለት ነው። እና ማርኬቱን አይታችሁ ከ50 በታች አትውረዱ፣ ከ200 በላይ አትሄዱ። አንደኛ ከስተመሮች መተው ድጋሚ እንዲገዟችሁ ወይም እንዲቀበሏችሁ፣ ሁለተኛ ደግሞ ፌር የሆነ ማርኬት ለማድረግ ለእናንተም ወጫችሁን አይታችሁ ሺፒንግ ከፍላችሁ ከሆነ ሺፒንጋችሁን አይታችሁ የራሳችሁን አይታችሁ ከ50 እስከ 250% ፕሮፊታችሁን አስቀምጡ። በዚህ አጋጣሚ አንድ በጣም ቪዲዮ የለውም ያው
የትምህርት ነገር ሲሆን ብዙ ጊዜ እንትን የለውም ምንድነው እሱ ቪው የለውም የሰራውት ቪዲዮ አለ የትምህርት ሲሆን ብዙ ጊዜ አይታይም ግን እንዴት አድርገን ፕሮፊታችንን እንስራ ሚል ኤክሴል ላይ የመጀመሪያው ቪዲዮ ዩቲዩብ ቻናሌ በእንግሊዘኛ ቢሆንም ሞር ኤክሴል ስራዎች ላይ ፓወርፖይንት ላይ ወርድፕሬስ ላይ በተለያዩ ነገሮች የሚሰራ የመጀመሪያው ዩቲዩብ ቻናሌ እሱ ነው በእንግሊዘኛ ነው ያኛው እዚህኛውም ላይ ትንሽ ጊዜ ሳገኝ ኤክሴል ያመጣሁኝ ላስተምራችሁ ሞክራለሁኝና አንድ የሰራውት ቪዲዮ አለ ታግ አደርገዋለሁ እሱን ቪዲዮ እንዴት አርጋችሁ ፕሮፊት እና ላሳችሁን እንዴት እንደምትሰሩ በቀላሉ ኤክሴል ላይ የሚያሳይ ቪዲዮ አለኝ እሱ ይጠቅማችኋል በተለይ ቢዝነስ ዓለም ውስጥ ለምትገቡ ሰዎች ማለት ነው really ሆነ talk let me tell you avoid ማድረግ የሚገባችሁ እንዳው ማድረግ የሌለባችሁን ሚስቴኮች ልንገራችሁ ኦኬ ቅድም አንድ ነግሬያችኋለሁ ባትሪ ነክ የሆነ lead acid ኬሚካል የሆኑ ፕሮዳክቶች አትግዙ ለምሳሌ አሁን ፕሮዳክት ላይ የሆነ ስፕሬዎች ምናምን ኬሚካል ነክ የሆኑ ነገሮች ላይ ለጊዜው በደንብ እስከሚገባችሁ ቢዝነሱ እነሱን እንትን አድበሩ because ኬሚካል አለው ሃዛርድ ማቴሪያል ነው ምናምን ብዙ ነገሮች መሰራት አለበት እናንተም ራሳችሁ በደንብ ያወቃችሁ እስከምትመጡ ድረስ ከእንደዛ አይነት ፕሮዳክቶች ተገደቡ ሌላው ቀድም ያልኳችሁ 500 እስከ 200 ፕሮፊት ሲጀምሩ በትንሽ ፕሮፊት ለመስራት ሞክሩ ስታርት ስሞል እሺ ካለ የሚሰራው 200 እኔ 300% አርጌ ልሂድ አትበሉ በመጀመሪያ እንትን ከስተመራችሁን እንትን ማድረግ አለባችሁ አይደለም ላይክ ከስተመራችሁን ቢልድ ማድረግ I don't know በአማርኛ ቢልድ ማድረግ አለባችሁ በደንብ እየገነባችኋቸው መሄድ አለባችሁና በትንሽ ጀምሩ በትንሽ ፕሮፊት ጀምሩ በአንዴ ላይ ለመድረስ አትሞክሩ ቀስ ያላችሁ ያሳደጋችሁት ይመጣል ወደ ላይ አንዳንዶቹ በቃ ትንሽ እየገዝተው ላይ ለመሸጥ ይሞክራሉና ይሄ ቶሎ መጥቶ ቶሎ ይሄዳል ኦኬ ሶ ግን ቀስ ያላችሁ እየተማራችሁበት ስተትም እየሰራችሁ በትንሽ ገንዘብ ነው ስተት የምትሰሩት ዛለም እየተማራችሁ ያሳደጋችሁት ከሄዳችሁት በኋላ ላይ ስር ያዘ ጠንካራ ያለ ቢዝነስ ሊሆንላችሁ ይችላል ሌላው የምታውቁትን ፕሮዳክት አንደርስታንድ የምታደርጉትን ነገር ግዙ ዝም ብላችሁ ከሌ ስለሸጠው ብላችሁ ቃትግዙ ከሌ ጥሩ ፕሮፊት አግኝቶበታልና እሷ ሰሰራው አይቻለውና እኔም ልስራው አትበሉ እናንተ የምታውቁትን ኦኬ ኮምፒውተር ላይ ወይም ደግሞ ስልክ ላይ በደንብ አይዲያው ካላችሁ የሚመጡትን የስልክ አክሰሰሪዎች ሊሆን ይችላል ኦኬ ስክሪን ፕሮቴክተሮች ሊሆን ይችላል ወይም ደግሞ በሴቶች ላይ ደግሞ የተለያዩ ሜካፖች ስሞል የሆኑ ሜካፖች ሊሆን ይችላል በመታቆት ላይ ለምን ካስተመሮቻችሁን ለማስረዳት በጣም ይቀላል የማታቆትን የማትጠቀሙትን ነገር በጣም አሪፍ ነው ምናምን ብላችሁ ሸጣችሁ ሁሉ ጊዜ የምለው ሪተርን ካስተመራችሁን አትጡ ኦኬ ሶ ዛሬ መሸጣችሁን እንዳታዩ እነዚህ ሰዎች ነገ ይመለሳሉ ወይ ሲመለሱ ደግሞ ሌላ ሰው ይዘውልኝ ይመጣሉ ወይ that's how you run it እና የምታቁት ፕሮዳክት ላይ አሊባባ ኤክስፕረስ ላይ ናት አሊባባ አሊ ኤክስፕረስ ላይ ስንመጣ በኋላ ቪዲዮን አዙሪያ ያሳያችኋለሁ ኮምፒውተር ላይ እናንተ ኮምፎርታብል የምትሆኑባትን ፕሮዳክት ወሰዱ ኦኬ እነዚህ ነገሮች በጣም እንዳው ለማሳሰቢያ ያህል ለማስቀመጥ ፈልጋለሁ ከዛ በተረፈ ግን ይሄን ቪዲዮ አይታችሁ why you wanna wait ለምን ትቆያላችሁ started ነው ኦኬ ሁሉ ጊዜ ቆይስቲ ከላይ ሲሰራው እንዲልይ እንዳልኳችሁ የማሳያችሁ ይሄ እንትን አሁን የማሳያችሁ ቪዲዮ ላይ በትንሽ የገንዘብ ከ6000 እስከ 10000 ይቅርታ እኔ አሁን 6 እና 10000 ብርን ትንሽ ሳደርገው ሌላ ለአንዳንድ ሰው ደግሞ ይሄ ትልቅ ብር ሊሆንበት ይችላል ግን ኢምፖርት ኤክስፖርትን በጣም ብዙ ጊዜ በጣም በቃ ገንዘብ ከሌለን በጣም ሚሊዮን ብር ከሌለን ምናምን አንሰራውም ለምንል ሰዎች ለማሳየት ይሄንን ነው እና በትንሽ ጀምራችሁ ስለምትሰሩት ምለው ለዛ ነው ስለዚህ ያንን ያህል ገንዘብ በትንሽ የሚለው ልቀይራውና ነገ ቢጠፋ ምንም የማይመስላችሁ ገንዘብ
ኦኬ በዛ ገንዘብ ጀምሩ ያንን ገንዘብ ደግሞ ለምን ሰው እስከሚሰራው ተጣብቃላችሁ why not just started አሁን ጀምሩት ራሳችሁን የሆነ አክሽን ወሰዱ በቃ እቺ ገንዘብ አለችኝ እቺ ገንዘብ ብትጣፋም ባትጣፋም 10 ሺህ አለችኝ 5000 ብር አለችኝ እቺን 5000 ብር እስቲ ልሞክርባት አሊኤክስፕረስ ላይ ገብቼ ብላችሁ አክሽን ወሰዱ because ቁጭ ብላችሁ ሁልጊዜም ኮምፕሌን ከሆነ ለውጥ አይመጣምና ቴክ አክሽን የኔ ቪዲዮ አይታችሁ ሌላ ሰዎች ቪዲዮ አይታችሁ ነገ ቢጠፋ ምንም የማይመስላችሁን አይነት ገንዘብ ይዛችሁ ሪስክ ወሰዱበት እና አንዳንዶቹ በደንብ እየሰሩበት ሞር ያደጉበት ነው በዛ ላይ ደግሞ ለእናንተ የማይሆን ከሆነ የሆነ ነገርም ተምራችሁበት ትወጣላችሁ በ5000 ብር ተምሬን ገንዘቤን ከስሬ ለወጣ ነው እንዳትሉኝ ግን ይሄ ነው የህይወት ጉዳይ ስለዚህ አክሽን ወሰዱ ይሄንን ስቴፕ ባይ ስቴፕ እኔ ማሳያችሁ ቪዲዮዎች ሁሉ ስቴፕ ባይ ስቴፕ ያሉ ቪዲዮዎች ስለሆኑ በደንብ ተጠቀማላችሁ ብዬ ገምታለሁኝ አንድ ደግሞ ሰርፕራይዝ በኋላ ላይ ቪዲዮ መጨረሻ ላይ ማስቀምጥላችሁ አንድ ሰርፕራይዝ እንዴት አድርጋችሁ ዲስካውንት ወይም ኮይን እንዴት እንደምትጠቀሙ ደግሞ አሳያችኋለሁ አሁን ወደ ቪዲዮ ወደ ስክሪኔ ላዙራችሁና ፕሮዳክት እንዴት እንደምትፈልጉኝ እሺ አሁን ይሄ ወደ ቪዲዮ ወደ ስክሪን ያዙሪያችሁ ላፕቶፕ ኮምፒውተር ላይ ያያችሁት የምትገኙት የአሊኤክስፕረስ ፔጅ ነው ይሄንን አሊኤክስፕረስ ፔጅ ባለፈው ቪዲዮውን እንዳልኳችሁ አስቀምጥላችኋለሁ በባለፈው ቪዲዮ ላይ እንዴት አድርገን እንደምንጀምር አካውንቱን እንዴት እንደምንከፍት በስነ ስርዓት አሳይቻችኋለሁ እሱን ሄዳችሁ ተመልከቱት እንደምታዩት ቤዝ ያረኩት የኢትዮጵያን ነው ኦኬ ስለዚህ እኔ አሁን ከኢትዮጵያ ሆኜ ሻፕ እንደማደርግ ነው ኦኬ የምታዩዋቸው ነገሮች ይሄንን ገንዘብ ወደ አሜሪካ በቀይረው ሺፕ ቱ ብዬ በቀይረው የማየው ፕሮዳክት ሊለይ ይችላል ኦኬ ስለዚህ ኢትዮጵያ ያላችሁ ሰዎች ሜክ ሹር ኢትዮጵያ ላይ ሌላ ሀገር ያላችሁ ደግሞ እዚህ ላይ መታችሁ በመትፈልጉት ሀገር መቀየር ትችላላችሁ ከዛ ወዴት ሺፕ እንደሚደረግ ያሳያል ማለት ነው ኦኬ ሶ ቀደም ያልኳችሁን ነገሮች እንዳትረሷቸው በጣም ትንንሽ ነገሮች ልሰሯቸው የምትችሉ እነዚህ አሁን በኢትዮጵያ ውስጥ በጣም እየተገዙ እዚህ ጋር ያያችሁ አይደለ ሞር ቱ ሉክ ብሎ ሞር ቱ ላቭ ብሎ ያስቀመጠው ሞር ኢትዮጵያ ውስጥ እየተሸጡ ያሉ ነገሮችን ነው ለምሳሌ ይሄንን ማይክ ነው ኦኬ ማይክ ነው ይሄንን ማይክ ክሊክ አድርጌ ባሳያችሁ በዩፒኤስ ነው ናዳረ በዩፒኤስ አይደል በዩኤስቢ ኮኔክት አድርጋችሁ ከስልካችሁ ጋራ በተለይ ላይቭ ለምትገቡ ሰዎች ምናምን የምትጠቀሙበት አይነት ፕሮዳክት ነው ስንት ነው የሚሸጠው ኖርማሊ 1000 ወይም 963 ብር ከ32 ሳንቲም የሚሸጠውን አሁን ላይ በ85% ዲስካውንት ሆኖ በ143 ብር ነው በ143 ብር ነው የምትገዙት እሺ ማወራችሁ ነገር በብር ነው ኦኬ እና የሚያልቅበትንም ቀን ይነግራችኋል ቀኑ ከዚህ ቀን በኋላ ይሄን ዲስካውንት አይኖርም ነው የሚለው መጥፎ ፓርቱ ይሄ ነገር ጥሩ ሆኖ እዚህ ላይ ስትመጡ በቃ ይሄማ በጣም አሪፍ ነው እስቲ 10 ልግዛ ብትሉ አንድ ነው የሚሸጥላችሁና ኢትስ ኦኬ አንድ ግዙ የግድ 2 3 4 መሆን የለበትም እነሱም ሴል ላይ ስላደረጉት በብዛት እንዳትገዙ ነው ኳንቲቲዋን አንድ ብቻ ያደረጉት አንድ ደግሞ ያየሁትና ያነበብኩት ነገር ሞር እየገዛችሁ በደንብ ክሬዲታችሁ እየታየ ሲመጣ ኳንቲቲው ራሱ ሞር እየጨመረላችሁ ይመጣል ኦኬ ከነሱ ጋራ ምንም አይነት ዲል ከሌላችሁ ከዚህ በፊት ለጊዜው አንድ ብቻ ሊፈቅዱላችሁ ይችላሉና ሞር እየገዛችሁ ስትመጡ ኳንቲቲ ሞር መግዛት ትችላላችሁና ለምሳሌ አሁን ይሄ ጥሩ ስፒከር ነው ፓድካስት ላይ የምታወሩ ወይም ቪዲዮ የምትሰሩ ሪከርድ የምታደርጉ ሰዎች ይሄ በጣም አሪፍ የሆነ እንትን ነው ይላል ይሄን ለምሳሌ 143 ብር ገዝቼ አምጥቼ ከዛ በኋላ እኔ እስከ ስንት ልሸጠው ይችላል ቀደም ያልኳችሁን ፐርሰንቴጅ ተጠቅማችሁ ኖርማል ዋጋው እስከ 963 ነው እኔ አሁን የምሸጠው ቢሆን 700 ከዛ እስከ 800 ብር ልሸጠው ይችላል ከዛ በላይ አላስበዛውም ወደ 5000 ሰው ሸጧል ገዝቶታል ሪቪውን እዩ ጥሩ መሆኑን እዩ
ወደ ሪቪዎቹ ወደ ታች ወርዳችሁ ነው ሪቪዋቸውን ልታዩ የምትችሉት የነዚህ እንትኖች የነዚህ ሪቪው ከተጻፈላቸው ሪቪው ካልተጻፈ እዚህ ጋር ያያችሁት አይደለም የታለ ከስተመር ሪቪው ይሄንን ክሊክ ስታደርጉ ከስተመሮች ያስቀመጡትን ታያላችሁ እናንተ መታችሁ የራሳችሁን እቃውን ከገዛችሁ በኋላ የራሳችሁንም ሪቪው ማስቀመጥ ትችላላችሁ አንድ ሰው ከኢትዮጵያ ገዝቷል ይላል whoever buying it ይሄ ሰው the order and delivered in my hand in the same I am happy to purchase this product I prefer okay so ይሄ ኢትዮጵያ ውስጥ ያለ ሰው ነው ይሄንን የጻፈው ማለት ነው እንደምታዩት ከኢትዮጵያ እንደሆነ ያስታውቃል so የራሳችሁን ሺፒንግ አድራሻችሁን ምናምን በደንብ እሱ ላይ ጠንከር ብላችሁ አስቀምጡ ማለት ነው ሌላው ምንድነው ቀድም ያልኩት ነገር ይውላችሁ ፍሪ ሺፒንግ አለው ኦኬ በፍሪ ሺፒንግ ከሜይ 29 እስከ ጁን 15 ድረስ ሊደርሳችሁ ይችላል ይላል ትንሽ ጊዜው ረዘም ብትልም እንትን ይሉላችኋል ማለት ነው በነፃ ይልኩላችኋል የምታደርጉት ይሄንን ለምሳሌ መግዛት ብትፈልጉ ባይ ትላላችሁ ከዛ በፊት ግን አንድ መሳየት የምፈልገው ነገር አለ ባለፈው ቪዲዮ ላይም በደንብ ያላሳየሁት ፔመንት አድ ስታደርጉ ኦኬ ፔመንት አድ ስታደርጉ እዚህ ልመለስና አካውንታችሁ ላይ ሄዳችሁ ሴቲንግ ላይ ገብታችሁ ሴቲንጋችሁ ውስጥ የፔመንት ኢንፎርሜሽናችሁን ኦኬ እዚህ ጋር ያያችሁ አይደለም ፔመንት ኢንፎርሜሽን የፔመንት ኢንፎርሜሽን ማለት እንዴት ነው የምትከፍሉት አሁን ቴሌብር ወይም ደግሞ ክሬዲት ካርዶች አሉ አይደለም ወይም ቪዛ ካርድ የሚባለው በየተለያየ ባንክ ዳሸን ባንክ ይሰጣል አዋሽ ባንክ ይሰጣል ኢትዮጵያ ናሽናል ባንክ ይሰጣችኋል እነዚህን ካርዶች ከነሱ የምታገኙትን ካርዶች ፔመንት ካርዳችሁን add a new card ትላላችሁ እዚህ ካርድ ላይ ነው የምትጨምሩት ኦኬ ለምሳሌ አሁን የናሽናል ባንክ ካርድ ካላችሁ በማስተር ካርድ ወይም ቪዛ ካላችሁ ከነሱ ጋራ እዚህ ላይ ታመጡና ባላችሁ መንገድ ካርዱን እዚህ ላይ ታስቀምጣላችሁ ሴቭ ታደርጋላችሁ ኦኬ ሌላው ሺፒንጋችሁን ታስተካክላላችሁ ሺፒንግ አድራሻችሁን በስነ ስርዓት ትክክለኛው ሺፒንግ አድሬስ ተጠቀሙ ኦኬ ላይክ ፒኦ ባክስ ሊሆን ይችላል አንዳንድ ሰው በዲኤችኤል ሊጠቀም ይችላል ሶ በመትጠቀሙት አድራሻችሁን በስነ ስርዓት ኢትዮጵያ ይሰራል አሊ ኤክስፕረስ ኦኬ ቀድም አይታችኋል የሆነ ሰው ኮሜንት ያደረገውን ስማችሁን አስቀምጡ ስልክ ቁጥራችሁን አስቀምጡ ከዛ በኋላ አድራሻችሁን እዚህ ላይ አስቀምጡ የምትሞሉት የኢትዮጵያ የሆነ ላይክ የሌለ ከሆነ እዚህ ላይ የሚሞላው ነው ምሳሌ ዚፕ ኮዱ ከሌላችሁ 000 ብላችሁ ማለፍ ትችላላችሁ ወይም ኤንኤ ብሎ የሚያሳልፋችሁ ከሆነ ነን አፕሊካብል ብላችሁ ማሳለፍ ትችላላችሁ ዋናው እዚህ ላይ የኢትዮጵያን ካንትሪ መምረጣችሁን ነው ሶ የት እንደሚልኩት ያቃሉ ማለት ነው በዚህ መንገድ ሴቲንጋችሁ ውስጥ ገብታችሁ ይሄንን ሴትአፕ አድርጉ ኦኬ ከዛ በኋላ ቀጥታ ይሄንን ሺፒንጉን ምናምን እዚሁ ላይ ራሱ ይነግራችኋል ማለት ነው ምንድነው የምትፈልጊው እኔ አሁን ሴትአፕ ስላላደረኩት ነው ኦሬዲ ሴትአፕ አድርጋችሁ ከመጣችሁ እዚህ ላይ ክሊክ ታደርጋላችሁ አድራሻችሁን ታስገባላችሁ ከዛ በኋላ ዩ ፕሌስ ዘ ኦርደር ማለት ነው አሁን ይሄን ፕሌስ ስታደርጉ ሺፒንጉ ፍሪ ነው ይላል ኦኬ ኮድ ካላችሁ ፕሮሞሽን ኮድ ማስቀመጥ ትችላላችሁ እና ሴቭ የምታደርጉትን ይነግራችኋል በኢትዮጵያ ብር ነው ወደ 7 ብር ምናምን ሴቭ አድርጋችኋል በዲስካውንቱ ማለት ነው ስለዚህ ወደ 143 ብር እንትን ብላችሁ የናንተን ፕሌስ ኦርደር ታረጋላችሁ አሁን ይሄንን ስታደርጉ ማለት ነው ይሄን ስታደርጉ አንድ ቃ ለምሳሌ ቅድም ያልኳችሁ ከ6000 እስከ 10000 ብር ማውጣት የምትችሉ ከሆነ አንድ ይሄንን ቃ ትገዛላችሁ ከዛ ደግሞ ትመለሱና ደግሞ እዚሁ ዲል ማየት ጀምራላችሁ ኦኬ ይሄንን ደግሞ ስታንድ ልታዩት ትችላላችሁ በጣም ቀላል 143 ብር ይላል እሱንም ገዝታችሁ እዛ ላይ አንድ ይላል ስለዚህ አንዳንድ ፕሮዳክቶች በ143 ብር በ150 ምናምን ብር ይያላችሁ እዚህ ላይ የምትፈልጉትን ይያያችሁ እስከ 3-4 አይነት ፍሪ ሺፒንግ ደግሞ ካለው ፍሪ ሺፒንጉን እየተጠቀማችሁ በደንብ ማየት ትችላላችሁ ሞር መጨመር ትችላላችሁ ማለት ነው እንትናችሁ ላይ ካርታችሁ ላይ ከዛ አንድ ላይ
ሁሉንም አንዴ ፕሌስ ማድረግ ትችላላችሁ 3-4 አይነት ያስቀመጣችሁ እሺ እንግዲህ በዚህ መንገድ እየገባችሁ 10 ፕሮዳክት ለጊዜው አንድ ብቻ ስለሚፈቅዱላችሁ 10 የተለያዩ ፕሮዳክቶችን 5-10 እንዳቅማችሁ የምትፈልጉትን እየገዛችሁ ፍሪ ሺፒንጉን ያያችሁ ሴል ላይ የሆኑ ፕሮዳክቶችን ያያችሁ ያንን ያመጣችሁ ኖርማሊ ስንት ይሸጥ ነበር የሚለውንም እንደ መመሪያ እንደ ጋይድ ያደረጋችሁ እቃዎችን መግዛትና መሸጥ ጀምራላችሁ ማለት ነው ሌላው አንድ ጥሩ ነገርም ደግሞ ልነግራችሁ ያሰብኩት ኮምፒውተሬ ላይ ላሳያችሁ አልችልም I have to go በስልኬ ላይ መሄድ ነው ያለበት because አፑን ዳውንሎድ አድርጉ ኦኬ AliExpress አፕ ዳውንሎድ አድርጉ ያው የAliExpressን ሊንክ እዚህ ከቪዲዮ ስራ አስቀምጥላችኋለሁና አፑን ዳውንሎድ ስታረጉ ኮይን መስራት ትጀምራላችሁ በነፃ ማለት ነው ኮይን የምትሰሩት ፕሮዳክቶች ሪቪው በማድረግ ቪዲዮዎች በማየት ኮሜንቶች በመስጠት AliExpress የራሳቸውን ኮይን ይሰጧቸዋል ያንን ኮይን እንደውም አንድ ቪዲዮ ላይ አንድ ሰው ኮይኑን እንዴት ልጠቀመው ብሎ የጠየቀኝ ሰው አለና ያንን ኮይን እናንተ ፕሮዳክቶች አሉ ኮይን እንወስዳለን የሚሉ ፕሮዳክቶች ልክ እዛ ላይ ሲደርስ ኮይን ካላችሁ ኮይናችሁንም ተጠቀማላችሁ ማለት ነውና ገንዘብም በቀን እንግዲህ I don't know 3 ኮይን 4 ኮይን 10 ኮይን 50 ኮይን እንደዛ ሊሰጡ ይችላሉ እኔ እስካሁን በየቀኑ እንኳን ሰርቼ 500 ኮይን አለኝ እናንተ በየቀኑ እየገባችሁ ፕሮዳክቶች ሪቪው አድርጉ ሊስት ይሰጣችኋል ይሄን ስታረጉ ይሄን ያህል ኮይን ታገኛላችሁ ይሄን ብታረጉ ይሄን ያህል እና ኤቭሪ ዴይ I'm going to show you okay ግን ይሄንን ማሳያችሁ በእንትኔ ላይ በላፕቶፕ ላፕቶፕ ላይ ሳይሆን በአፑ ላይ ነው ያለውና አፑ ላይ ገብተን እንዴት ኮይኖችን ኮሌክት እንደምታደርጉ ደግሞ በስልኬ ላይ ያለውን አሳያችኋለሁኝ because ኮይኑ ሚሰራው በስልክ አፕ ላይ ነው እንጂ በላፕቶፕ ላይ ወይም በኮምፒውተር ላይ ስላልሆነ ማለት ነውና በየቀኑ እየገባችሁ ሞር ኮይኖች ማግኘት ትችላላችሁ እነዛን ኮይኖች በዛ ኮይን ተጠቅማችሁ እቃ መግዛት ትችላላችሁ ማለት ነውና ያው ሞር ኢትዮጵያ ያላችሁ ልጆች በተለይ ለማሳተፍ የሚያደርጉት መንገድ ይመስለኛል በጣም አሪፍ መንገድ ነው አሁን እስቲ ስልኬ ላይ ያሳየኋችሁ ደግሞ እንዴት አድርጋችሁ እንደምትጠቀሙት አብረን እንይ እሺ አሁን እዚህ ላይ እንደምታዩት ትመጡና አካውንታችሁ ላይ ኮይን የሚለውን ትነካላችሁ ማለት ነው ኦኬ ኮይን ላይ earn more coin ይላል ይሄንን earn more coin like every day ማለት ነው አያችሁ every day የመጣችሁ daily check in አለው እሱን ጎብዬ አንድ ኮይን አገኘሁኝ ከዛ የሚቀጥለው ደግሞ explore sponsors item ይላል ሁለተኛውን ከሄዳችሁ 6 ኮይን ታገኛላችሁ አይተሞች ደግሞ በፔጅ ሪቪው ካደረጋችሁ እንደዚሁ ሌላ 6 ታገኛላችሁ በኪወርድ ሰርች ካረጋችሁ ሌላ እየገባችሁ እዚህ ላይ የምትፈልጉትን ያህል እንተማ አሁን ለምሳሌ እኔ ቪዲዮ ለማየት ማለት ነው ይሰጣችኋል ራሱ ክሊክ ስታደርጉት ቪዲዮን ይሄንን ቁጭ ብዬ ቪዲዮን አይና ይሄንን ቪዲዮ አይቼ ስጨርስ ምን አገኛለሁ ኮይን አገኛለሁ ማለት ነው because እነሱ የሚፈልጉት ያው ቪው እንዲታይላቸው ማለት ነው በዚህ መንገድ ቪዲዮውን አይቼ ከጨረስኩኝ በኋላ ወደ ራሴ ፔጅ ብገባና ሳይ ሞር የተለያዩ እንትኖችን የተለያዩ ቪዲዮዎችን ያገኘው እነሱን ሪቪው ማድረግ ጀምራለሁ እየሄዳችሁ ማየት ትችላላችሁ ከዛ እያንዳንዱን እየገባችሁ በመትፈልጉት መንገድ ዛሬ ተርስዴይ ነው ነገ ፍራይዴይ ነው የተርስዴይ ሁሉ የፍራይዴይ ሁሉ እያላችሁ እየገባችሁ የምትፈልጉትን እያያችሁ ሞር ኮይኖችን ማግኘት ትችላላችሁ በዚህ መንገድ ማለት ነው የዛን ቀን ሲጨርሱ ደግሞ ወደ day 2 day 3 እያላችሁ እየገባችሁ ትሄዳላችሁ በዚህ መሰረት ኮይኖቻችሁን ኮሌክት አድርጉ አሁን በአንድ ቀን 20 ኮይን ኮሌክት አድርጌያለሁ በሚቀጥለው ቀን በሄድ ደግሞ 30 ኮይን ኮሌክት አድርጌያለሁኝ ማለት ነው እና በዚህ መሰረት ነው ኮይናችሁን እያያችሁ እያበዛችሁ የምትመጡት እንግዲህ ሞር ደግሞ አፑን እየገባችሁ ራሳችሁ በደንብ ፎሎ አድርጉ ማለት ነው
እንግዲህ በዚህ መንገድ ነው ልታዩ የምትችሉት ማለት ነው። ኮይናችሁን በየቀኑ የተለያየ ስራዎችን እየሰራችሁ ኮይናችሁን እንትን ታደርጋላችሁ። ኮይን የሚቀበሉ ፕሮዳክቶችን እየፈለጋችሁ እቃችሁን ስትገዙ ደግሞ ኮይኑን በመጠቀም ትንሽ ፕራይሳችሁን ዝቅ ሊያደርግላችሁ ይችላል። ይሄን ይመስላል የዛሬ ቪዲዮዬ። ሆፕፉሊ ጠቃሚ ሆኖ ታገኙታላችሁ ይገምታለሁ። ምን ልስራ ለምትሉ ልጆች፣ አንዳንድ ጊዜ ንግድ ውስጥ መግባት ለምትፈልጉ ልጆች እንግዲህ ያው ዲጂታል ማርኬቲንግን ከፐርሰናልም ጋርም ከምንም ጋር እያገናኛችሁ ልትሰሩበት የምትችሉት ይመስለኛል። አሊ ኤክስፕረስ ኢትዮጵያ ውስጥ በደንብ እየሰራ ነው ያለው። የመጨረሻ ሰዎች አትሁኑ። ኦኬ፣ አብራችሁ ጀማሪ ሁኑ። አብራችሁ ከነሱ ጋር ደጉ። ባለፈው ቪዲዮዎችም እንደተናገርኩት የራሳቸውን ዌርሃውስ ኢትዮጵያ ውስጥ አዲስ አበባ ውስጥ ከፍተዋል፣ እየተስፋፉ ነው። ስለዚህ አብራችሁ ከነሱ እድገት ጋራ የራሳችሁን እያሳደጋችሁ ነው። በኋላ ላይ ብዙ ሰው ከተጠቀመበት በኋላ ደግሞ ገብታችሁ የመጨረሻ እንዳትሆኑና ይሄን ቪዲዮ መስማት ለሚገባቸው ሰዎች ሁሉ፣ ስራ መስራት ለሚፈልጉ ሰዎች ሁሉ እባካችሁና አድርሱት። ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። እንደዚሁም የናንተ 130 ቻሌንጅን በመቀላቀል ለ30 ሰዎች ቻናሌን ሼር ብታደርጉ ለወደፊት ለዚህ ቻናል እድገት ትልቅ አስተዋጽኦ ታደርጉልኛላችሁ ይገምታለሁ። በሚቀጥለው በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ቸርን ሰንብት።